ዋትስአፕ ጋይስ እንዴት ናችሁ? ላስት ዊክ ፖስት አላረኩም የነበረ ጀስት ኦገስት በጣም አስቸጋሪ ወር ሆኗል። አጀማመሩም አሪፍ አይደለም። ኦልሞስት እስካሁን ድረስ ከሁለት ሳምንት በላይ ሊሆነው ነው፣ ግን ማርኬቱ አሪፍ ኮንዲሽን ላይ አይደለም። ጀስት ዋን ፔር ብቻ አይደለም፣ ሁሉም ፔሮች በጣም አስቀያሚ እየሆኑ ነው። በርግጥ ጎልድን ትሬድ ስለማድረግ ስለ ጎልድ ምንም ነገር አላውቅም፣ ግን ናስዳቅ እና ጄፒ በጣም ዘወርስት ማርኬት ኮንዲሽን ላይ ናቸው። ለሁላችሁም እንደዛ ነው ብዬ አስባለሁ፣ ግን ለእኔ በጣም ምንም ትሬድ አይሰጠኝም። ጀስት ፎርስ አድርጌ ሊገባ ካልሆነ ከዛ ውጭ ደግሞ ሲገባ በቃ ወደ ቲፒ ወይም ወደ ስቶፕሎስ ጋር ወዲያው የሚሄደው። ቲፒ ጋር ደግሞ ለመሄድ በጣም ይዘግማል። ማርኬቱ ያን ያክል ሙቭ አያደርግም። ሳይድ ዌይን የሚሄደው ጀስት ኒውስ ምናምን ኑሮ ካልሆነ፣ አሁን ለምሳሌ ይህንን 2 ሳምንት በትክክል ካያችሁ ጄፒ ላይ የተንቀሳቀሰው አርብ ዕለት በነበረው ኒውስ ጊዜን በሲፒአዩ ምናምን ብቻ ነው። ሲፒአዩ ራሱ ያን ያክል አላንቀሳቀሰው እና ኒውሶች ሲኖሩ ብቻ ነው ማርኬቱ እየተንቀሳቀሰ ያለ። ከዛ ውጭ ዝም ብሎ በጣም የሚያስጠላ ሙቭ ነው እያደረገ ያለው። ላስት ዊክ ፖስት ያላረኩላችሁ ጀስት ዋን ትሬድ ብቻ ነው ያገኘሁት ሐሙስ ዕለት። እሱም ቲፒኤል ሊነካ ትንሽ ፒፕ ሲቀረው ሪቨርስ አድርጎ ስቶፕ ሎስ ነው ወደ የነካው። ለአንድ ትሬድ ብዬ ምንም ብዙ ልናወራው የምንችለው ነገር ስለማይኖር ጀስት ጠቅልዬ ከኔክስት ዊክ አሰራዋለሁ ብዬ ስላሰብኩ ፖስት ያላረኩት ነበር። ዚስ ዊክ ያንን የሐሙስ ዕለት ትሬድ እና ይህን ሳምንት ያረኳቸውን ትሬዶች አሳያችኋለሁ። ጀስት ማርኬት ኮንዲሽኑ ለእኔ በጣም አሪፍ አይደለም። ኦገስት ምንም ሊሄድ አልቻልኩም። ጀስት ሉዝ ይመጣል። ከዛ አንድ ዊን ሳገኝ ሙሉን ከበር ያደርገዋል። ሉዝ ይመጣል። ዜና አንድ ዊን ሳገኝ ከበር ያደርገዋል። ወዴትም ሊያንቀሳቀሰኝ አልቻለም። ጀስት እየሰሯቸውን ፕሮፊት ራሱ በባለፈው 500 ምናምን ቀሬ ብያችሁ ነበር፣ አውርዶኛል። ኦልሞስት አሁን ላይ 200 or 300 ፕሮፊት ላይ ነኝ። ምንም ጀስት ኦገስት ሀፍ ወይ ካልተስተካከለ እንግዲህ ሴፕቴምበር ምናምን መሆኑ ነው አሪፍ ማርኬት ኮንዲሽን የምናገኘው። በጣም የሚያስጠላ ማርኬት ኮንዲሽን ያለው እና በዋሩ ምክንያት ያን ያክል ኤክስፔክት የሚደረግ ነገር ስለሌለ ጀስት ሁሉም ዝምዝም የሆነ ወይ አታክ የለም ወይ ድርድር የለም፣ ዝምዝም ያለ ነገር ስለሆነ ማርኬት ኮንዲሽኑ በጣም የሚያስጠላ እየሆነ ነው። ትሬዲንግ አፕዴት እንግባና የባለፈውን ሳምንት የሐሙስንም ትሬድ ላሳያችሁ፣ ዚስ ዊክ የነበሩትንም ትሬዶች ላሳያችሁ። ሐሙስ ዕለት የነበረው ትሬድ ነው እንደ የተፈጠረው። ማርኬቱን 1 hour ኢንቨርስ ከተደረገ በኋላ መልሶ ሪቴስት ሲያደርገው እኔ ኢንተር አደረኩኝ ማለት ነው። እዚህ ጋር ነው ኢንተር ያደረኩት፣ ሪቨርስ አድርጎ ሪቴስት ሲያደርገው ማለት ነው። ከዛ ሪቴስት አድርጎ ፑሽ አደረገ፣ እዚህ ድረስ ሄደ። ቲፒ እዚህ ጋር ነው። እኔ ማርኬቱን እየተከታተልኩ አልነበረም፣ ሌላ ስራ ስለነበር ወጥቼ ነበር። ኢቨን ብሬክ ኢቨን ራሱ አላደረኩም። ከዛ ፑሽ አደረገ፣ ዳውን ዳውን ዳውን፣ ስቶፕ ሎስ ኒት አደረገው። በጣም የሚያስጠላ ኮንዲሽን ነበረ የነበረው። ከዛ ውጭ በቃ ማርኬቱ የሚያደርገውን ነገር እዩት። አሁን ይሄ የኒውሱ ሙቭመንት ነው፣ ኤንኤፍፒ ስለነበረ ማለት ነው። ከዛ ውጭ እዩት፣ የሚያደርገው ሙቭመንት ይሄ ነው። በቃ ሳይድ ዌይን የሚንቀሳቀሰው በቃ ይሄ ማርኬት ኮንዲሽን አሁን እዚህ ጋር ወርዷል ብላችሁ ልታስበው ትችላላችሁ፣ ግን እያደረገ ያለው በጣም የሚያስጠላ ማርኬት ኮንዲሽን ነው ማለት። ቀጥ ብሎ መውረድና እንደዚህ እያለ ሲወርድ በጣም የሚያስጠላ ይወርዳል፣ መልሶ ሪቨርስ ያደርጋል። ማርኬቱ ይወርዳል፣ መልሶ ሪቨርስ ያደርጋል፣ ይወርዳል። እንደዚህ ያለ ነገር። እንደዛ ሲሆን ደግሞ ወይ ብሬክ ኢቭን አያስደርጋችሁም፣ ወይ ስቶፕ ሎስ አያስቀምጥላችሁም፣ ወይ ተመልሶ አስወጥቷችሁ መልሶ ይሄዳል ምናምን እንደዚህ። ጎትፈንድ ትሬደር ሊንኬ አዲስ ተቀይሯል። እሱን ሊንክ ዲስክሪፕሽን ላይ ያለላችሁ። ከዛ ውጭ ደግሞ ኮሜንት ጋር ፒኑ ነው ታገኙታላችሁ። ጎትፈንድ ትሬደር አካውንት መግዛት የምትፈልጉ ከሆነ ፈርስት ታይም ፐርቼዛችሁ ከሆነ 50% ዲስካውንት አለ። ከዛ ውጭ 40% በቦጎ ኦፈር እና 35% ዲስካውንት አለ። እሱን መጠቀም ትችላላችሁ። የሁሉም ሊንኮች ዲስክሪፕሽን ላይ ያለላችሁ ዲቴሉ፣ እሱን መጠቀም ትችላላችሁ። ኢቭን አካውንት ማገዙ ከሆነ ራሱ ሊንኩን ተጠቅማችሁ ሬጂስተር ማድረግ ትችላላችሁ። እሱ በደንብ ሳፖርት ያደርገኛል። ያንን ለምታደርጉልኝ ሁላችሁንም በጣም አመሰግናለሁ። ቴንክ ዩ። አይነት ነገር ነው የሚፈጠረው እና በእንደዚህ አይነት ማርኬት ኮንዲሽን ላይ እንጃ ኦገስት በጣም አስቀያሚ መንዝ እየሆነ ነው። ሉዚንግ ትሬድ ነበረ ላስት ዊክ የነበረው ማለት ነው። የበዚህ ዊክ አሁን ኦልሞስት 1 2 3 4 5 ትሬድ ቴክ አድርጌያለሁ። አንድ ቀን ትሬድ አላረኩም። ጀስት መንዴ የነበረው 2 ትሬዶች ናቸው። ከነዚህ 5 ትሬዶች ውስጥ ጀስት ዊክሊ ፒኤንኤል $200 ብቻ ነው። ይህንን ሁሉ 5 ትሬድ ቴክ አድርጌ ግን $200 ብቻ ነው ሜክ አድርጌ የጨረስኩት ሳምንቱ ማለት ነው። እንግዲህ 5 ትሬድ ቴክ አድርጎ $200 ብቻ መስራት ማለት በጣም የሚያስጠላ። እስኪ አሁን ለምሳሌ ይህንን ማርኬት ኮንዲሽን እዚህ ጋር በቃ በጣም የሚያስጠላ ማርኬት ኮንዲሽን ነው እየተፈጠረ ያለ።
ደግሞ በጣም ዊክ ናቸው ካንድሎቹ። ማለት ዊክ ብቻ ነው፣ ቦዲ የለውም። እንደዚህ እያለ ነው የሚሄደው። እንደዚህ ሲሆን በጣም ያስጠላል። ለዛ ነው ማርኬቱንም ትሬድ ለማድረግ የማይመቸው ማለት ነው። ሶ መንደይ የነበረው ምንድነው ሉዚንግ ትሬድ ነበረ። መጀመሪያ እዚህ ጋር ኤስኤምቲ ነበረ። ከዛ ሃየር ታይም ፍሬም ሰፖርት ያደረገው ነበር። ዋናው ፌር ቫልዩ ጋፕ ነበረ። ሶ እሱን ሪስፔክት አድርጎት ወደ ታች እንዲወርድ ኤክስፔክት እያደረጉት ነበር ማርኬቱን። እዚህን ትንሽ ወረደ። ኤስኤምቲውን ብሬክ አደረገውና ስቶፕ ሎስ ይነካው። ስለዚህ ፑሽ ሲያደርግ እነዚህን ቴክ አደረጋቸው። ሶ ኤስኤምቲ ነበር እዚህ ጋር። ሶ እነዚህን ክሊር አውት ካደረጋቸው መልሶ ሪቨርስ ያደርጋል ብዬ ድጋሚ ኢንተር አደረኩኝ ማለት ነው። ከዛ ድጋሚ ኢንተር ሳደርግ ወረደልኝ በደንብ። ከዛ ተመልሶ መጣና አስወጣኝ። እንደ የነበረው ትሬድ እንደዚህ አይነት ትሬዶች ነበሩ። ብቻ እንጃ ኦገስት ለኔ ብቻ ነው ብዬ አላስብም። እስቲ ኮሜንት ላይ የእናንተንም ሀሳብ አሳውቁኝ። ብቻ የሚያስጠላ ማርኬት ኮንዲሽን። ኢቭን ናስዳቅ ራሱ አሪፍ ነገር እያሳየ አይደለም። ወይዝ በቃ ብቻ ዊክ ብቻ ነው ቦዲ በቦዲ ክሎዝ የሚደረግ ከአንድ ካልሆነ ዊክ በሆነ ቁጥር በጣም ዊክ አውት ነው የሚያደርጋችሁ ማርኬቱ። ወይ አለበለዚያ በቃ የማይሆን ማርኬት ኮንዲሽን ያሳያቸዋል ማለት ነው። ሶ የማክሰኞ ትሬድ ደግሞ ይሄኛው የዋን አወር ፌር ቫልዩ ካፕ ነው። ሶ ዋን አወር ፌር ቫልዩ ካፑን ሪስፔክት አድርጎ ፑሽ ሲያደርግ ስለነበረ ብሬክ ሊያደርገው ስላልቻለ ከዚህ ሪቨርስ ያደርጋል ብዬ ገባሁኝ። እዚህ ድረስ መጣ። ቲፒ እዚህ ጋር ነው። ሪቨርስ አደረገ። ድጋሚ መጣ። ቀንም ሙሉ ነው የጠበቅኩት። መልሶ እዚህ ጋር ብሬክ ኢቭን አስወጣኝ ማለት ነው። ብቻ ሶ ብሬክ ኢቭን ሆነ። ዜን ሐሙስ ስናደርግ ዊኒንግ ትሬድ ነው የነበሩ። ሶ ሐሙስ ዕለት የነበረው ትሬድ ምንድነው ሐሙስ ዕለት የጂዲፒ ኒውስ ነበረ። እሱን ነው በቃ ኤክስፔክት አድርጌ የገባሁት። ምንም አናሊሲስ አልሰራሁም። ኒውሱን ትንሽ አጣራሁኝ፣ ቻትጂፒቲ ላይ ጠየቅኩኝ፣ ያለው ማርኬት ኮንዲሽን አየሁኝ። ከዛ ኒውሱ ወደ ታች ፑሽ ያደርገዋል ብዬ ከኒውሱ በፊት ቀድሜ የገባሁኝ በቃ እንጂ ምንም አናሊሲስ የሰራሁት ነገር የለም። የኛውን ትሬድ ስገባ እዚህ ጋር ኒውሱ ከመፈጠሩ በፊት እዚህ ጋር አሪፍ ነገር ይሆናል ብዬ እዚህ ጋር ገባሁኝ። ትንሽ ወደ ላይ ፑሽ ያደረገ ኒውሱ እንደወጣ ከዛ ሪቨርስ አድርጎ ቲፒ ነካልኝ፣ አለቀ። በኒውሱ ነው የገባሁት እንጂ ምንም አናሊሲስ የሰራሁት ምንም ነገር ያደረኩት ነገር የለም። ምክንያቱም ኒውሱ ብቻ እያንቀሳቀሰው ስለነበረ በቃ ኒውሱን ትሬድ ማድረግ አለብኝ ብዬ ያሰብኩኝና ጂዲፒን ትሬድ አደረኩት። ምክንያቱም ከሲፒአይ እና ከእንትን ይልቅ ጂዲፒው የጄፒፒ ጂዲፒ ሪፖርት ይሻላል። ምክንያቱም ሲፒአይ እንዳያችሁት ሮብለት በጣም የሚያስጠላ ነበር። ወደ ላይም ወደ ታችም ነው የወጣው። ወደ ላይ ወጣ፣ ወደ ታች ወረደ፣ በአንድ ካንደል ብቻው ማለት ነው። በጣም የሚያስጠላ ስለነበረ ሲፒአይ ምናምን አልነካከም። ኤንኤፍፒም እንደዛ አልወድ። ጂዲፒ ይሻላል። ጀስት ያን ያክል አግሬሲቭ ሆኖ አይወጣም። ያን ያክል ዲፈረንስ ስለማይኖራቸው የዩሮፕ ኒውሶች ያን ያክል ማርኬቱ ላይ ኢምፓክት በጣም ትልቅ አይፈጥሩም። እና ጂዲፒ ሪፖርት ወጣ። ዜን እሱን ኤክስፔክት አድርጌ ነው ትሬድ ያደረኩት። ሾርት ያስኩኝ በቃ በኒውሱ ሆነ ማለት ነው። ዜን ዓርብ ዕለት ምንድነው ማርኬቱ ቡሊሽ ነበረ። ዋን አወሩን ሪስፔክት አድርጎት ይወርዳል ብዬ ነበር። ሪቨርስ አደረገው። መልሶ ሪቴስት ያደረገው ምክንያቱም በጣም ቀሽም ማርኬት እየተፈጠረ ነበር። ዩአርም እየወጣ ነበር፣ ይሄም እየወጣ ነበር። ስለዚህ ምንድነው ኤክስፔክት ያደረኩት እዚህ አካባቢ ልግባ፣ አትሊስት ከመጣ እዚህ ድረስ አደርገዋለሁ፣ ስቶፕ ሎሲን ፑሽ አደርገዋለሁ። ካልሆነ ግን እዚህ ድረስ ልሁን ብዬ ነው እንትን ያደረኩት። ከዛ እንዳልኩት ማርኬት እዚህ ጋር ገባሁኝ፣ ፑሽ አደረገ፣ እዚህ ጋር ወጣ። በእርግጥ ማርኬቱን ኤክስፔክት ያደረኩት እዚህ ድረስ ነበረ፣ ግን አልቻልኩም እዛ ድረስ መያዝ። ቢያንስ የኛውን ዊኒንግ ነገር ይዤ የሶስት የሐሙሱና የሰኞ ዕለቱን ሉዞችን ከበር ባድረግ ይሻላል ብዬ ክሎዝ አደረኩ። ማርኬቱ ግን ፑሽ አድርጎ ሄዷል፣ ግን በጣም በሚያስጠላ ሁኔታ ነበር። ኦልሞስት ቀን ሙሉ ነበር የሚያስጠብቀኝ። ስለዚህ ማርኬቱን ክሎዝ አደረኩት። ሙሉ ዊኬን በ$200 ብቻ ነው ዊን የጨረስኩት። ያም እንደዛ ሆኖ 200 ያንን ዊን ስላደረኩኝ ነው አካውንቴ $200 አፕ የሆነው እንጂ አይሆንም የነበረ የኛውን ትሬድ ቴክ ባላረግ ማለት ነው። ኦገስት በጣም የሚያስጠላ ወር እየሆነ ነው። አይ ቲንክ እናንተም ጋር ተመሳሳይ ነገር ነው ያለ ብዬ አስባለሁ። ጀስት ማርኬት ኮንዲሽኑ አሪፍ እስኪሆን ምናልባት ትሬድ ላላረግ እችላለሁ። ትሬድ ካላረኩ ደግሞ የምናወራው ሌላ ነገር ስለማይኖር ብዙ ጊዜ ፖስት ላላረግ እችላለሁ ማለት ነው። እንደ ባለፈው ሳምንት ፖስት ካላረኩኝ እንደዚ አይነት ኬዞች በቃ ማርኬቱ ምንም አይነት ትሬድ ስላልሰጠኝ ነው የሚሆነው። ስለዚህ ድጋሚ ኔክስት ዊክ እንገናኛለን እና ትሬድ አገኛለሁ ብዬ ተስፋ አደርጋለሁ። ከዛ በተጨማሪ ደግሞ ጎትፈንድ ትሬደር ላይ ከዚህ በፊት የነበሩ ሊንኮች በአዲስ ተቀይሯል። ኦልሬዲ ያንኛውን እንትን ይሄ
አፍሊየት ሊንኩ ፔመንት ከተፈጸመ በኋላ አዲስ ሊንክ ነው ክሬት የሚደረገው። ግን የኛው ሊንክ እዚህ በኋላ ፐርማነንት ነው አይቀየርም። ሶ አዲሱን ሊንክ ተጠቅማችሁ አካውንት መግዛት ትችላላችሁ። አካውንት የምትገዙ ከሆነ ሊንኩ ዲስክሪፕሽን ላይ ያለ፣ ኮሜንት ላይ ፒን ሆኖ አለ። ሶ እሱን ተጠቅማችሁ አካውንት ብገዙም ሬጂስተር ኢቨን ባገዙ ራሱ በእኔ ሊንክ ተጠቅማችሁ ሬጂስተር ብታደርጉ ለእኔ በደንብ ሳፖርት ያደርገኛል። ያን ብታደርጉልኝ አመሰግናለሁ። ቴንክ ዩ ሲ ዩ